ሰላም ሰላም እንዴት ናችሁ? እኔ ሰላም ብርሃኔ ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ፊታችሁ ለሚያረጅ የእርጅና ምልክት ለሚያመጣ ሰዎች የሚጠቅም ክሬም ነው። እሱን ቤታችን ውስጥ እንዴት በ10 ደቂቃ ውስጥ ማዘጋጀት እንደምንችል አሳያችኋለሁኝ። ተጠቀሙበታላችሁ። ተከታተሉ። መጀመሪያ ውሃ ነው እንደዚህ ማረገው ጣይ ላይ አስቀምጣለሁኝ። ከዛ ብርቱካኔን አጥባለሁኝ። ይሄ ብርቱካን እንደምታዩት አንድ ተለቅ ያለ ብርቱካን ነው የምጠቀመው። እንደዚህ አድርጌ አጥበዋለሁኝ። ወደ ፊታችን ስለሆነ የምንቀባው በደንብ መጽዳት አለበት። ስለዚህ ሁሌም ፍሩቶችን ይሁን ምናምን የማጥበው እኔ በቤኪንግ ሶዳ ነው። እንደዚህ አድርጌ በደንብ ጽድት ያደርግልናል። እንደዚህ ሲሆን እንደዚህ አድርጌ በደንብ አጥበዋለሁኝ። ነው በጣም መጠበቅ አለበት ፊታችን ላይ ስለምንቀባ ማለት ነው። እንደዚህ ሆኖልኛል። ለቀልቀዋለሁኝ እንደዚህ አድርጌ እዚህ አስቀምጠዋለሁኝ። ካሮት አለኝ። ካሮቴን ማጥበዋለሁ። ዋናዎቹ ግብአቶቼ እነዚህ ናቸው የምጠቀምባቸው። ቤኪንግ ሶዳ አደርግበታለሁ እዚህ ላይ አደርግበታለሁ። ልጫውን እልጠዋለሁ። ከበሩ ግን ለበት ተስተካክለበት እንደዚህ አዘጋጅቻለሁኝ እና ብርቱካኔን በዚህኛው ነው የምለው፣ በዚህኛው በኩል ነው የምልጠው። ከቨሩ ብቻ ነው የሚያስፈልገን፣ ውስጡን አንጠቀምበትም። ስለዚህ በጥንቃቄ አድርገን እንልጠዋለን እያዟዟርን ማለት ነው። እንደዚህ አይነት እቃ አዘጋጅቻለሁኝ። ግብአቴን አስቀምጠዋለሁኝ። የብርቱካን ፍቅፋቄውን እንደዚህ አድርጌ እንደዚህ አደርገውና አስቀምጠዋለሁኝ።
ከዛ ይሄን አነሳዋለሁ። ይሄም አንድ ተለቅ ያለ ካሮት ነው። እኩል ግብአቱን እኩል ነው የምጠቀምበት። ስለዚህ ልጠዋለሁ ማለት ነው። እያዟዟርኩኝ በደንብ ልጠዋለሁ። ቆሻሻ ማለት ይወጣል ድረስ። ይሄን ይመስላል ካሮቴ። ይሄንንም ፈቀፍቀዋለሁ ማለት ነው። ኦኬ፣ በተመሳሳይ ብርቱካኑን እንደፈቀፈኩት አሁንም በዚህኛው በኩል ነው የምፈቀፍቀው። ካሮቴን ፈቀፍቀዋለሁ። ጨርሻለሁ። ትንሿ ስለማትፈቀፈቅልኝ ውስጥ ያለው ካሮቴን ጨርሻለሁኝ። እንደዚህ መጥቶልኛል። ፍቅፍቅ አድርጌዋለሁ። ስለዚህ እዚህኛው ላይ አስገባዋለሁ አብሮ። ግብአቴን ቀላቅየዋለሁኝ፣ ግን እንትን ስላነሰኝ ይሄ ለበኋላ ይሆነኛል። ይሄኛውን እጠቀማለሁ ማለት ነው። እንደዚህ አድርጌ እዚህ ጋር ገልብጫዋለሁ ተለቅ ያለው ላይ። ከዛ በኋላ ቤ ሊቭስ አለኝ፣ እሱን አረጋለሁ። 6 ፍሬ የሚሆኑትን እነዚህ ናቸው ቅጠሎቹ የሚያስፈልጉን። ይሄኛው ግብአቴ ነው። ይሄ ነው። ስለዚህ እነዚህ 6ቱን እንደዚህ አድርጌ አረጋቸዋለሁ። ለፊታችን በጣም አሪፍ ነው። ደርቆ የተዘጋጀ ነው። እንደዚህ አድርጌ አዘጋጀዋለሁ። ከዛ ኦሊቭ ኦይል አለኝ። የኢታሊ ኤክስትራ ቨርጂኖ ኦሊቭ ኦይል ጨምርበታለሁኝ። 4 ማንኪያ፣ 4 የሾርባ ማንኪያ። ከዚህ በመቀጠል ደግሞ ኦሪጂናል የሆነው ኮኮናት ኦይል አለኝ። ይሄ ለፊት ይጠቀመዋለሁ፣ ለገላ ይጠቀመዋለሁ። በጣም አሪፍ ነው፣ ያለሰልሳል። ስለዚህ አንድ ማንኪያ ሆኖ ተለቅ ያለ ነው ማድረግበት። ይሄን ያክል አደርግበታለሁ ስለሚቀልጥ እንዲዋሃድልኝ ነው።
ሙቅ ውሃ ውስጥ ነው ማስገባው ፎጣ አድርጌ ማለት ነው። ይሄ አይንተከተክም፣ ሙቅ ውሃው ላይ ነው ማረገው ቁጭ ማረገው። ስለዚህ የሙቅ ውሃው እንትን ይሄ እንዲዋሃድ ያደርግልኛል ማለት ነው። ስለዚህ አሳያችኋለሁ። ይሄን ፎጣ አረግበታለሁ። ውህዳችን ዳይሬክት መብሰል ስለሌለበት ይሄን ጨርቅ አረግበታለሁ ከስር። ከዛ ውሃ ሞላዋለሁ። ውሃው ነው በእንፋሎቱ ነው እንትን የሚለው ማለት ነው። ውሃው ሲፈላ እሱን ራሱን ያፈላልኛል። ስለዚህ ለ45 ደቂቃ ውሃው እንዲፈላ እንትን ተወዋለሁ ማለት ነው። ስለዚህ ውህዴን ደግሞ እንደዚህ አድርጌ እዚች ጋር አረጋታለሁ። እዚች ጋር አስቀምጠዋለሁ። ስለዚህ በእንፋሎቱ እንትን ይላል ማለት ነው። አሁን እለኩሰዋለሁኝ። ስሎ ነው ማረገው እሳቱን በጣም ትክትክ እንትን እንዳይል። ስለዚህ የመጨረሻ ውጤቱን አሳያችኋለሁ እንዴት ፈልቶ እንትን እንደሚል። እንደዚህ ያደርገዋለሁ። በማጥለያ አድርገን እናንጠፈጥፈዋለን ማለት ነው። 45 ደቂቃ ሞልቶታል። በደንብ ተዋህዷል ማለት አልበሰለም፣ በእንፋሎቱ ብቻ ስለሆነ በቃ በደንብ ቅባቱ እናንተኑ ተለይቷል። ከዛ ከውህዶቹ የሚያገኘውን ነገር በሙሉ ወደ እንትን ማርኮታል። ስለዚህ አጥለዋለሁ ማለት ነው። ይሄን እቃ ንጹህ እቃ እንትን ብያለሁ። አጥልዬ ማስቀምጥበት ነው። ከዛ በየቀኑ ቀባዋለሁ። ማታም ጠዋትም መቀባት ትችላላችሁ፣ እንደናንተ ምርጫ ነው። እንትኑ እቃው በጣም ስለሚያቃጥል ሲረሙ እንደዚህ እንደምታዩት ተዘጋጅቷል። ስለዚህ እኔ ክሬም ነገር እንዲሆንልኝ ስለምፈልግ ፍሪጅ ውስጥ አስገባውና ትንሽ እንዲረጋ አረጋዋለሁኝ ማለት ነው። ከዛ በኋላ መጥቼ ስቀባ ደግሞ ታዩኛላችሁ፣ አሳያችኋለሁ። አሁን ፍሪጅ አስቀምጨው እንደዚህ ክሬም ነገር ሆኖልኛል። እንደዚህ እንደምታዩት። ስለዚህ እንደዚህ አድርጌ ነው የምቀባው። ይሁን እጄን እቀባዋለሁ። ብዙ ጊዜ ቦታ ላይ ቢሆን ጥሩ ነው። ኦኬ
ደስ ይላል ሽታው ራሱ በጣም ብርቱካን ነገር ነው የሚለው። አዳርሰዋለሁ። ይሄን ከመቀባቴ በፊት ግን በደንብ አድርጌ ሙልጭ ብዬ ታጥቤዋለሁኝ። የማታ የፊት ኬር እና የጧት ደግሞ በጣም ይለያያል። ጠዋት ላይ ንጹህ ስለሚሆንልን ፊታችን አንዴ ብቻ መታጠብ እንችላለን። ማታ ላይ ግን 2-3 ደግመን በደንብ ፊታችን ላይ የዋለው ሰንስክሪን የተለያየ ሜካፕ ምናምን ካለ እንዲያስወጣ እንትን እንዲልልን ቆዳችን አየር እንዲገባበት ያደርግልናል። ስለዚህ እንደዛ አድርጌ የታጠብኩት ይሄን ይመስላል። ክሬሙ በጣም ቆንጆ ነው፣ ተጠቀሙበት። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው ቻው።